ከቁስ በላይ የሆነ ስዕል። ታሪኩ የሚጀምረው ከሺህ ዓመታት በፊት ነው። ሰዶም በኃጢአቷ ምክንያት በእሳትና በዲን ስትጋይ አንድ ቤተሰብ ብቻ ነፍሱን ለማዳን ወደ ተራራ ይሸሻል። መላእክቱ ደግመው ደጋግመው ያስጠነቅቃሉ። ወደ ኋላ አትይ፣ በሜዳውም አትቁም። ነገር ግን በአካል እየሮጠች የነበረችው የሎጥ ሚስት በአንድ ቅጽበት ትዕዛዙን አፈረሰች። ዞር ብላ ተመለከተች። በዚያ ቅጽበት ግን ደርቃ ቀረች። አልሞተችም፣ አልተቃጠለችም። ነገር ግን የጨው ሐውልት ሆነች። ለምን ጨው? ለምንስ ሐውልት? ይህ ታሪክ ዛሬ ለኛ የሚነግረን ዓለም ያልደረሰበት የነፍጥ ምስጢር ነው። አሁን እዚህ ጋር እይታ ምን ያህል ኃይል እንዳለው እንመልከት። በጥንታዊ ምስጢራዊ ትርጓሜ ውስጥ እይታ ወይም መመልከት ዝም ብሎ መረጃ የመቀበል አይደለም። መመልከት ማለት ከሚታየው ነገር ጋር መዋሃድ ማለት ነው። የሎጥ ሚስት ወደ ኋላ ስትመለከት ያየችው የሚቃጠለውን ከተማ ብቻ አልነበረም። ያየችው ትናንትናዋን፣ ንብረቷን፣ ማንነቷን፣ ምኞቷንና ምቾቷን ነበር። በዚያች ሰከንድ ነፍሷ ወደፊት መጓዝ አቆመች። በፊዚክስ ሕግ እንደሚባለው አንድ ነገር በአንድ ጊዜ ወደ ሁለት አቅጣጫ መመልከት አይችልም። ዋናው ምስጢር ግን ወደ ኋላ መመልከት ማለት ካለፈው ጊዜ ጋር ጥብቅ ቁርኝነት መፍጠር ማለት ነው። እሷ በልባ ባለፈው ነገር ስትጣበቅ ወይም ደግሞ ስለተጣበቀች ከኋላ ወደፊት መሄድ አልቻለችም። ሕይወት ደግሞ እንቅስቃሴ ናት። እንቅስቃሴ ሲቆም ህልውና ወደ ቁስነት ይቀየራል። ግን ደግሞ ዋናው ጉዳይ ለምን ጨው ተመረጠ? ይህ የታሪኩ እጅግ ረቂቁ ክፍል ነው። ጨው በባህሪው ሁለት ተቃራኒ ገጽታዎች አሉት። የመጀመሪያው ጨው ነገሮች እንዳይበሰብሱ ያደርጋል። የሎጥ ሚስት የጨው ሐውልት መሆኗ ትዝታዋን በቁም አድርቃ ይዛ መቅረቷን ያሳያል። እሷ ያለፈው ሕይወቷን እንዲሞትና እንዲበሰብስ አልፈቀደችም። በግድ አድርቃ ልታቆየው ስትሞክር እሷ ራሷ የዚያ ትዝታ ጥበቃ ሐውልት ሆነች። ሁለተኛው ጨው አክሻፊ ነው። ጨው በበዛበት መሬት ላይ ምንም ተክል አይበቅልም። ጨው ሕይወትን ያቆማል። እሷ የጨው ሐውልት መሆኗ ወደፊት የሚቀጥል አዲስ ሕይወት፣ አዲስ ተስፋና አዲስ ዕድል በሷ ውስጥ መሞቱን ያመለክታል። ብዙዎቻችን ዛሬም በቁማችን የጨው ሐውልት ነን። ያለፈው ቁስል፣ ያለፈው ስኬት ወይም ጸጸትን እንዳይበሰብስ አድርገን በልባችን ይዘን ስንዞር በውስጣችን አዲስ ነገር እንዳይበቅል እናደርጋለን። ተመልከቱ፣ ሰዶም የምትጠፋው በእሳት ነው። እሳት ሙቀት ነው፣ እንቅስቃሴ ነው፣ ለውጥ ነው። እሷ ግን በእሳት አልሞተችም፣ በጨው ቀዘቀዘች። ይህ ትልቅ ምስጢር ነው። በመንፈሳዊ ዓለም ትልቁ ጠላት ኃጢአት ብቻ አይደለም፣ መንፈሳዊ ግዴለሽነትም ጭምር እንጂ። ሐውልት አይራመድም፣ አይሰማም፣ አያዝንም። የሎጥ ሚስት ከእሳቱ ለመሸሽ ስትሞክር ይባስ ብሎ በሚቀዘቅዝ ሐውልት ተጣበቀች። ይህ የሚያሳየው ለውጥን መፍራት ሰውን እንዴት ሽባ እንደሚያደርገው ነው። የሎጥ ሚስት ታሪክ የአንዲት ሴት ታሪክ ብቻ አይደለም፣ የእናንተና የኔ ታሪክ ነው። ትናንት በደረሰብህ በደል ምክንያት ዛሬ መኖር አቅቶሃል? እንግዲያውስ የጨው ሐውልት ሆነሃል። ባለፈው ስኬትህ እየተመካ አዲስ ነገር ለመስራት ሰንፈሃል? የጨው ሐውልት ሆነሃል። ያኔ ቢሆን ኖሮ በሚል ጸጸት ውስጥ ተዘፍቀሃል። የጨው ሐውልት ሆነሃል። መላእክቱ ዛሬም ለኛ የሚጮሁት ጩኸት አንድ ነው። ወደፊት ተመልከት፣ ወደ ኋላ አትይ። ምክንያቱም ሕይወት የምትገኘው በፊታችን ባለው ተስፋ ውስጥ እንጂ በጀርባችን ባለው አመድ ውስጥ አይደለም። ዘወር አትበል፣ ጉዞውን ቀጥል። ሰላም።